በ1987 ፕሬዝዳንት ትራምፕ ከ41 ዓመት በፊት የኢራንን ኢነርጂ ሀብት በቁጥጥር ስር ማዋል አለብን ሲሉ ተደምጠው ነበር። ይህ ህልማቸው ደግሞ አሁን እውን የሆነ ይመስላል። ጥቃታችን አሜሪካን ብቻ ነው የሚመለከተው ሲሉ ተደመጡ። ጣሊያን የአሜሪካን ጦር አገደች። ትራምፕ ለአውሮፓ መሪዎች ነዳጅ ከፈለጋችሁ ራሳችሁ ሄዳችሁ ውሰዱ የሚል አስደንጋጭ መልእክት አስተላለፉ። አሜሪካ በቀን 500 የአየር ድብደባዎችን በኢራን ላይ እያዘነበች ነው ተባለ። የኢራኑ መሪ በሕይወት መኖራቸው ያጠራጥራል ሲሉ ዶናልድ ትራምፕ ተደመጡ። ይህ ኦርቶፒያ ሚዲያ ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችና ዜናዎች እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሰው ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹም ለወዳጅ ዘመዱ እንዲያደርሱ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢያ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። ዛሬ በመካከለኛው ምስራቅ ያለውን ጦርነት ወደ ማይመለስለት ደረጃ ተሸጋግሯል። ይህ 31ኛ ቀኑን ያስቆጠረው የኢራንና የአሜሪካ ጦርነት ውሎ በተመለከተ ዋና ዋና ዜናዎችን ጀባ እንላለን። የኢራኑ የውጭ ጉዳይ ሚኒስተር ጥቃቱ አሜሪካን ብቻ እንደሚመለከት ለባሕረ ሰላጤው ሀገራት አረጋገጡ። የአሜሪካ ታንክ አጥፊ ኤ10 ጀቶች ኦፕሬሽን ኢፔክ ፉሪን ለመቀላቀል እንግሊዝ ገቡ። አሜሪካ በኢራን ላይ በቀን 500 የአየር ድብደባዎችን በማድረግ የጦርነት ስልቷን አፏፏመች። ጣሊያን የአሜሪካን ጦር አውሮፕላኖች በግዛቷ እንዳያርፉ አገደች። እስራኤል ከፈረንሳይ የምታደርገውን ወታደራዊ ግዥ ሙሉ በሙሉ አገደች። በቻይና መርከቦች በጦርነቱ መሃል የሆርሙዝን ወሽመጥ በድፍረት ተሻገሩ። ትራምፕ ለአውሮፓውያን ነዳጅ ከፈለጋችሁ ሆርሙዝ ሂዳችሁ ራሳችሁ ውሰዱ በማለት ድጋፋቸውን አንስተዋል። ወደ ቻይና በሚጓዝ የኩዌት ነዳጅ ጫኝ መርከብ ላይ ዱባይ አቅራቢያ ጥቃት ተፈጸመበት። ኢራን ከተቃዋሚው ድርጅት ጋር ግንኙነት አላቸው ያለቻቸውን 2 ዜጎች በሞት ቀጣች። ትራምፕ ስለ ኢራን አዲሱ መሪ ሙታጂብ ካባኒ በሕይወት መኖር እርግጠኛ እንዳልሆኑና በከባድ ሁኔታ እንደቆሰሉ ተናገሩ። ይህ የ31ኛው ቀን ውሎ አጫጭር ዜና ነው። ወደ ዝርዝር ዘገባው ስናልፍ እንደተለመደው አብራችሁን ቆዩ። በቅድሚያም የኢራኑ የውጭ ጉዳይ ሚኒስተር አባስ አርግቼ ለባሕረ ሰላጤው ሀገራት ሳውዲ አረቢያ፣ ኤምሬቶችና ኳታር ወሳኝ መልእክት አስተላልፈዋል። ኢራን የምትሰነዝረው ጥቃት አሜሪካን ብቻ የሚመለከት እንደሆነና ጎረቤት ሀገራት የአሜሪካን ጦር በግዛታቸው ሆኖ ጥቃት እንዲሰነዝሩ ከፈቀዱ ግን አደጋው እነሱን እንደሚጨምር አስገንዝበዋል። ኢራን ከነዚህ አገራት ጋር የሽምግልና ጥረት እያደረጉ መሆኑን ተገልጿል። ወደ ሌላ መረጃ ስናልፍ አሜሪካ የታንክ አጥፊዎቹን ኤ10 የተባሉ አስፈሪ ጀቶች እና የጦር አውሮፕላኖችን ወደ መካከለኛው ምስራቅ እያሰማራች ነው ተባለ። እነዚህ ጀቶች በአሁኑ ወቅት እንግሊዝ በሚገኘው የጦር ሰፈር ያረፉ ሲሆን በሆርሙዝ ወሽመጥ አካባቢ የኢራንን ፈጣን የጦር ጀልባዎችና የድሮን ጣቢያዎችን ለማጥቃት የተላኩ ናቸው ተብሏል። አሜሪካ በኢራን ላይ የምታደርገውን ጥቃት ወደ አዲስ ምዕራፍ አሸጋግሮታል። አሜሪካ በኢራን ላይ የምታደርገውን ጥቃት ወደ አዲስ ምዕራፍ አሸጋግራለች። የአሜሪካ መጠነ ሰፊ የአየር ድብደባ በቀን እስከ 500 የሚደርሱ የአየር ድብደባዎችን በማድረግ የኢራንን ሚሳኤል ማስወንጨፊያዎችን፣ የአየር መከላከያዎችንና የእዝ ማዕከላትን በዘዴ ያፈራረሰች ትገኛለች ተብሏል። ይህ የኢራንን ወታደራዊ አቅም ሙሉ በሙሉ የማዳከም ስትራቴጂ አካል ነው ተብሏል። ወደ ሌላ መረጃ ስናል የጣሊያንና የቻይና ያልተጠበቁ እርምጃዎች ዓለምን አነጋጋሪ ሆኗል። ጣሊያን የአሜሪካን የጦር አውሮፕላኖች በግዛቷ እንዳያርፉና የአየር ክልሏን ለጦርነት እንዳይጠቀሙ አግዳለች። በሌላ በኩል በጦርነቱ ምክንያት ተዘግቶ የነበረው የሆርሙዝ ወሽመጥ የቻይናው ኮስኮ ግዙፉ የጭነት መርከብ በድፍረት መሻገሩን ተረጋግጧል። በመቀጠልም የትራምፕና የአውሮፓ መሪዎችን ጉዳይ እናያለን። ፕሬዝዳንት ዶናልድ ትራምፕ ለዩናይትድ ኪንግደም እና ለፈረንሳይ ጠንካራ መልእክት አስተላልፈዋል።
አገራቱ በጦርነቱ አሜሪካን ባለመደገፋቸው ሳቢያ ነዳጅ ከፈለጋችሁ ሆርሙዝ ሂዳችሁ ራሳችሁ ውሰዱ፣ ከእንግዲህ አሜሪካ አትረዳችሁም በማለት ድጋፋቸውን አንስተዋል። በተለይ ፈረንሳይ የአሜሪካ ጀቶች በአየር ክልሏ እንዳያልፍ መከልከሏን ትራምፕን በክፉኛ አስከፍቷል። ወደ ሌላ መረጃ ስናልፍ ወደ ቻይና 2 ሚሊዮን በርሜል ነዳጅ ጭና ስትጓዝ የነበረችው በኩዌት አልሳልሚ የተባለችው መርከብ ዱባይ አቅራቢያ ጥቃት ደርሶባታል። በደረሰባት ተተኳሽ ጥቃት እሳት ቢቀሰቀስም የ24 ሰራተኞች ሕይወት ተርፏል። ኩዌት ጥቃቱን የኢራን እርምጃ ነው ብላ የፈረጀች ሲሆን ቴህራን እስካሁን ምላሽ አልሰጠችም። ወደ ሌላ መረጃ ስናል በኢራን የሞት ቅጣት ተፈጸመ። ኢራን ከተቃዋሚ የፖለቲካ ድርጅት ኤምኢኬ ጋር ግንኙነት አላቸውና ሽብር ሊፈጽሙ ነበር ያለቻቸውን 2 ዜጎቿን በሞት ቀጥታለች። ጦርነቱ ከተጀመረ ወዲህ በኢራን ውስጥ የሚፈጸመው የሞት ቅጣት ቁጥር መጨመሩን የሰብአዊ መብት ተሟጋቾች እየገለጹ ነው። ወደ ሌላ መረጃ ስናልፍ የእስራኤልና የፈረንሳይ ግንኙነት ተካሯል። እስራኤል ከፈረንሳይ የምታደርገውን ማንኛውም አይነት ወታደራዊ ግዥ ሙሉ በሙሉ አግዳለች። ፈረንሳይ በእስራኤል ላይ የጠላትነት ፖሊሲ እየተከተለች ነው በሚል ወደፊት የሚደረጉ ማንኛውንም የመከላከያ ውሎች ሰርዛለች። በመቀጠልም ትራምፕ ስለ ኢራኑ አዲስ የበላይ መሪ ሙታጂብ ካባኒ በሰጡት መግለጫ ግለሰቡ በሕይወት ስለመኖራቸው እርግጠኛ እንዳልሆኑ ተናግረዋል። መሪው በከባድ ሁኔታ ቆስለው በጣም አስከፊ ሁኔታ ላይ እንደሚገኙ መረጃዎች እንዳሏቸው ገልጸዋል። በመጨረሻም ፕሬዚዳንት ትራምፕ ከ41 ዓመት በፊት በ1987 የሰጡት ቃለ መጠይቅ በድጋሚ አጋርተዋል። በወቅቱ የኢራንን የነዳጅ ሀብት በቁጥጥር ስር መዋል አለብን ብለው የተከራከሩበትን ሐሳብ አሁን አሜሪካ በኢራን ላይ እየተከተለችው ካለው ጠንካራ ወታደራዊ እርምጃ ጋር የተያያዘ መሆኑን አሳይተዋል። የዛሬው የ31ኛው ቀን የጦርነቱ ውሎ መረጃዎቻችን እኒህን ይመስሉ ነበር። ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውንም ከወደዳችሁት ላይክ ማድረጋችሁ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰበርና ወቅታዊ መረጃዎች ፈጥነው እንዲደርሷችሁ ሳብስክራይብ አድርጉ። ስለ ተከታተላችሁን እናመሰግናለን። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ። ኦርቶጵያ የሁሉም ሚዲያ